3 እና 4 ወር በፊት ቆመን እንዲህ መነጋገር አንችልም ነበር። ምናልባት እዚህ አካባቢ ነዋሪ ሆናችሁ ባለሀብቶች፣ ነዋሪዎች ታስታውሳላችሁ። ይሄ ወንዝ የቆሻሻ መጣያ፣ የሞተ እንስሳ መጣያ ቦታ፣ የፍሳሽ ቆሻሻ መውረጃ ነበረ። አሁን በምታዩት ሙሉ በሙሉ ቆሻሻው ከላይኛው በየቦታው ተቋርጦ ያልተጠናቀቀ ቢሆንም እንዲህ በምታዩት አግባብ የከተማ አስተዳደሩ ከእናንተ ጋር በመሆን እያለማ ይገኛል። የአዲስ አበባ ወንዞች ለአዲስ አበባ ከተማ መፈጠር ምክንያቶች ነበሩ። ዛሬ በዚህ ልክ ወንዞቻችንን ስናጸዳ የኮሪደር ልማቱን በልዩ ሁኔታ ታይቶ በማይታወቅ ከእንጦጦ ጀምሮ እስከ ፒኮክ ድረስ ወንዞቻችንን በማስዋብ ለኑሮ ምቹ እንዲሆን እና ለአካባቢያችን ገጽታ ትልቅ እሴት የሚጨምር መሆኑን መንግስት ባስቀመጠው ዳይሬክሽን መሰረት እያለማን እንገኛለን። ይህንን ስናደርግ ደግሞ ባለሀብቱ ነዋሪውም ጭምር እየተባበረ ፍሳሽን ወደ ወንዝ ባለመልቀቅ እየተባበረ አካባቢያችንን እያለማን እንገኛለን። ሆነን እንዳነከ አምላክ ስተን ፍቅር አፈሩን ከመናፈቅ በቀር ምን እረፍት ይኖራል ሰው ሀገር ሲከፋው አይቶ ብዙ ነገር ባዳ ሀገር ችግሯን ጉዳቷንና ናፍቆቷን ተባጉረትና ልጆቿን ሰብስበን ሀገር ኢትዮጵያ ሀገር ኢትዮጵያ ሀገር ኢትዮጵያ ከድህነቷ ላይ ጎርሳ ያሳደገችን አጎርሳ እማማ ኑኑ ትላለች ውጪውን እያየች ሀገሬን ኑኑ ትላለች ልጆቿን ናፍቃለች። ወንዝ እያሻገረ ወሰወሰው አባይ እንዳፈር ወሰወሰው ተበታትኖ ቀረ ወሰወሰው በየሰው ሀገሩ ባዳ ለቱሪስት መዳረሻ እውን እያደረግ ሀገራችንን የማበልጸግ ስራ መስራት አለብን የሚል ነው ያለኝና አሁንም በድጋሜ ጥሪያችንን አክብራችሁ ለመተባበር ለማጽዳት ወደ ወረዳችን በመውጣታችሁ እጅግ አድርጌ እያመሰገንኩ